ዛሬ አባጅፋርን ብትመለከቺ አባጅፋር ጅማን ብቻ አልነበረም የሚመሩት የኢትዮጵያ ሙስሊሞችን የወከለ ተግባር ነበር የሰሩት ዛሬ ኢትዮጵያኖች ብዙ እርዳታ እንፈልጋለን ከውጭ ትናንት አባጅፋር ግን እነዚህ ዛሬ ረጂ ናቸው ተብሎ የሚጠበቁት ሳዑዲዎች እርዳታ በሚፈልጉበት ዘመን የኢትዮጵያን ሁጃጆች ሐጅ ላይ ሄደው ማረፊያ እንዳይቸገሩ ብለው የአባጅፋር ቤት ዛሬ ድረስ መካና መዲና ላይ ተሰርቷል ከኢትዮጵያ ተልኮ ነው ብሩ ህንጻ የተገነባው የወቅፍ ንብረት አባጅፋር ናቸው የነሰሩት በዛን ዘመን ማንንም ይሄን ያደረገ ሀገር አልነበረም የስልጣኔ መገለጫ በእንትን እንኳን ከዚህ እንጨቱ በሩና ማገሩ ከንዲዝ ይሁን ተብሎ ተጭኖ እስከመሄድ ድረስ በእግር ተሄዶ እስከ መላክ ድረስ ይሄ ምን አይነት ቀድሞ ማሰብና ጉዳዮችን በርቀት መመልከት እንደሚችሉ የነበራቸውን አቅምና ብቃትና ጥንካሬ ከራሳቸው አልፎ ሌላ መድረስ የሚችል የነበራቸው ማንነት የነበራቸው አባቶች ናቸው የነበሩ በሁለንተናዊ ማንነታቸው በአብሮነት ሀገራን በመገንባት ስለ ሀገርን ከፍ በማድረግ የሀገርን ሚና በመወጣት ድርሻቸው ትልቅ ነበር ዛሬ ያለንበት ወር ረመዳን ነው በእስልምና ታሪክ ውስጥ ያድዋ ድል የተደረገው በረመዳን 17 ነው ረመዳን 17 በሌላው ታሪኩ የበድር ድል ነው በረመዳን 17 ኢትዮጵያ ሙስሊሞች በዚች ሀገር ላይ በነበረች ሀገርን ማቀናትና ማጽናት ሂደት ውስጥ ትልቁን ድርሻ ከተጫወቱት ይሄ አባጅፋር ፈረሰኞች የወሎ ፈረሰኞች ትልቁ እንግዲህ የጦር ቁጥር የወጣው ከወሎ የመጣው በንጉስ ሚካኤል የተመራው ጦር ነው ከፍተኛውን ቁጥር የሚይዘው ያ ቁጥር ከ70 ሺህ ያላነሰ ከወሎና ከቦረና ከተለያየ አካባቢ ሲመጣ አብዛኛው ሙስሊም ፈረሰኛ እንደነበር ይታወቃል እነዛ ሰዎች ጾመኛ ሆነው ነው ስለ ሀገር የለፉት ስለ ሀገር ዋጋ የከፈሉት ይሄ እኛ የትናንት ታሪካችን ማሳያ ነው እንደ ሀገር በሁለንተናዊ ሀገር በምትፈልግበት ጉዳይ ላይ ድርሻቸው ሚናቸው ኃላፊነታቸውና ማህበራዊ ትስስራቸው የጎላ በሁሉም ዘርፍ ደግሞ ቀዳሚ የነበረ ማንነት የነበራቸው ነው ብሎ ማየት ይቻላል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበረውን የፍትሃዊነት መንገድ እኩል የመግዛት እኩል የማስተዳደር እኩል የማየት መንፈስንም አብረው የሚያሳዩ አባቶች ነው ያፈራ ነው ትክክል ረመዳን ወርን ስናነሳ ሰው በተለያዩ ኸይራት ይጾማል ሰደቃ ያረጋል አፍጥራ አብሮ ያፈጥራል ወደ ኢባዳው ይጠጋል በተለይ ደግሞ ወደ አሽሮ ለአኺር ሲመጣ በይበልጥ ደግሞ መስጂድ ላይ ያሳልፋል ኢህቲካፍ ይገባል ይሄ ሁሉ ከመጣ በኋላ ደግሞ ሰው ኢድን ሲቀበል ደግሞ ወሩን ሙሉ የጾመ ሰው ጾሙን ደግሞ የመጨረሻ የሚያጸድቅበት ወይም ደግሞ ከጾም ፕሮሰሶች መሃል መጨረሻ ላይ የምንለው ዘካ ነው ዘካተል ፍጥር እስቲ ትንሽ ስለ ዘካ እናውራ አው እንግዲህ ረመዳን ባሉት ምዕራፎቹ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንደ ሰው ማህበረሰባችንን አንዱ እንዲረዳ ምን ፈልገው ሁሉ ጊዜ የሥራዎች ውጤት ማማር የሚለካው በመጨረሻው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢልኸዋቲም ይላሉ የሥራዎች ማማር ውጤት መገለጫቸው መጨረሻቸው ሲያምር ነው ይላሉ ብዙ ጊዜ እኛ እንደ ማህበረሰብ መጀመሪያ አካባቢ ላይ ነሽጥ ስሜት አይሆንና ወደ መጨረሻው እየደከምን እንመጣና ኢዱም እየቀረበ ሲመጣ ሰው ቢዚ የሚሆንበት ነገር ውስጥ ይገባል የበለጠ ሊጠናከር የሚችልበት ግን አንቺ እንዳነሳቸው አሽረል ወአኺር በጣም የተለየ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሲገልጿቸው اذا دخل العشر የመጨረሻዎቹ 10 ቀናቶች ሲገቡ شد معذره وعقص اهله ሽርጣቸውን አጥብቀው ቤተሰቦቻቸውን ቀስቅሰው ሌሊቱን ሳይተኙ በኢባዳ ያሳለፉት ነበር ኢዕቲካፍ በማድረግ ራሳቸውን ከማህበራዊ ከዱንያዊ ጉዳይ ራሳቸውን በማግለል ሙሉ ጊዜያቸውን ለአላህ በመስጠት ለይለተል ቀድር የሚጠበቅበት እንግዲህ ከአንድ ሺህ ወራት በላጭ ቀን በውስጡ አለችባት የተባለው ጊዜ የሚጠበቅበት ወቅት ነው የበለጠ ቁርአን የወረደባቸው የመጨረሻ ሌሊቶች ናቸው እና አንዘልናሁ ፊ ለይለተል ቀድር ነው በመወሰኛው ሌሊት በመጨረሻዎቹ 10 ቀናቶችን ነው ቁርአንን አወረድን በዛች በመወሰኛው ሌሊት ያመቱ ፋይላችን የሚከፈትበት ቀን ነው ረመዳን የመጨረሻዎቹ ቀናቶች ለይለተል ቀድር ሲባል የመወሰኛ ሌሊት እያንዳንዱ ሰው ያመት ፋይሉ የሚከፈትበት ነው ያመት ፋይሉ የሚከፈትበት በአላህ እዝነት ረህመት እንዲሆንለት ነው ያደንም ስራ በመስራት ላይ ትልቁ ድርሻ ለመውጣት ትልቅ ስራ መሰራት አለበት ተብሎ የሚታሰበውና በእነዚያ ግዚያቶች ውስጥ እንግዲህ ጾሙን በኢባዳው ኢዕቲካፍን በተለየ ሁኔታ ካሳለፈ በኋላ ሰደቃዎቹንም ዘካዎቹንም የሚሰጣቸውንም ነገር ነብዩ ሰለላሁ ዐለይሂ ወሰለም إذا دخل العشر ከሚያደርጓቸው ላይ ደግሞ በጣም ኸይር ያበዛሉ መልካም ስራ ይሰራሉ በጣም ይበረታሉ የተለየ ነገር ያደርጋሉ